ካሪዝማ ነገር ግን የመገለጥ ስጦታ እንኳን ቢኖራችሁና የመንፈስ ፍሬ ከሌላችሁ የእናንተ ማንነት የሚለካው እዚህ ጋር ነው። ስለዚህ ቤተክርስቲያን ውስጥ 9 የጸጋ ስጦታዎች ይታያሉ፣ ነገር ግን የመንፈስ ፍሬዎች አይታዩም። ስለዚህ አሁን ጸሎታችንን ትንሽ ቀየር እናደርገው። የምን ፍሬ እንዲታይብን? የምን ፍሬ? የመጀመሪያው ፍሬ ምንድነው የተጠቀሰው? እዚያ ጋር ገላትያ ላይ ምዕራፍ 5 ምንድነው የተጠቀሰው? ፍቅር፣ የእስራኤል አምላክ እንዲህ ይላል ብሎ በጥላቻ ሆኖ የጸጋ ስጦታ። በነገራችን ላይ የጸጋ ስጦታ አንዳንድ ጊዜ ከሰውየው ማንነት ውጭ ሊገለጽ ይችላል። ወደ ጉባኤ የመጣው ሕዝብ እግዚአብሔር ያሳዝነውና እዚህ ጋር የሚያገለግለው ሰው ሕይወት ተበላሽቶ እዚህ ጋር ያለው ሰው ወይም ወንድ ወይም ሴት ሕይወቱ የሚጠፋ ከሆነ በዚህ ጉባኤ መካከል እንዲህ አይነት ሰው አለ፣ ልትሞት ቦምብ ይዘሃል፣ ቦምቡ በኪስ ነው ብሎ ሊገለጽ ይችላል። እግዚአብሔር ሰውየውን ለማዳን ብሎ ነው እንጂ የሰውየውን የተናጋሪውን ሕይወት ወጥቶ ማለት አይደለም። ስለዚህ እግዚአብሔር ከጸጋ ስጦታ ባለቤቶች ይልቅ የመንፈስ ፍሬ ያለባቸውን ሰዎች እንደሚወድ ታውቃላችሁ። ስለዚህ አሁን ወደዚህ ሙላት እንደግ። ምን እንበል? እንደግ። ስትጸልዩ ሁል ጊዜ ጌታ ሆይ እባክህ 9ኙም የመንፈስ ፍሬ ምን ይሁኑብን? ይገለጹብን። ሰላም፣ ፍቅር፣ ትዕግስት፣ የዋህነት፣ ቸርነት እነዚህ የተጠቀሱት እነዚህ መገለጽ አለባቸው። ልክ እነዚህ ሲገለጹ ያኔ ቁጭ ብለን ጌታን ማዘዝ እንችላለን። በቃ ማዘዝ ታውቃላችሁ በሙሉ የመንፈስ ፍሬኛ ጋር ስለታየ ንጹህ ቤተ መቅደስ ስለሆነ እግዚአብሔር በሙላት ለመስራት ይቸገራል እንዴ? ይቸገራል። ስለዚህ የሰው ልጅ የቤተ ክርስቲያን የአሴምብሊ መለኪያ የጸጋ ስጦታዎች መፍለቅ አይደለም። እሱ አንድ ኮንዲሽን ነው። አስተማሪዎች ደግሞ ትምህርታችሁን አስተካክሉ። የመንፈስ ቅዱስ ሙላት ሰዎች የተለያየ አመለካከት አላቸው። አንድ ነገር ፍርስ ያለ ነገር እንዲኖር እፈልጋለሁ። እዚህ ጋር አመለካከታችን አንዳንድ ሰዎች መንፈስ ቅዱስ የተሞሉ የሚመስላቸው ልሳን የሚናገሩ እየመሰላቸው አንደኛ ያልተሰጣቸውን ልሳን ይናገራሉ፣ ሁለተኛ ደግሞ ትንሽ ከመንፈስ ቅዱስ አሰራር ወጣ ያሉ ይመስለኛል። ጌታ ኢየሱስን ስንቀበል በመንፈስ ቅዱስ ኃይል ልባችን ወደ እግዚአብሔር ስላዘነበለ ያኔ የእግዚአብሔር መንፈስ በእኛ ላይ አለ። አሜን አለ። ከዛ በኋላ በእኛ ላይ የሚወርደው የእግዚአብሔር መንፈስ የመንፈስ ቅዱስ ሙላት ይባላል። የክብሩ መንፈስ ጥቅም ነው፣ አንተን እንዲያጠፋ አይደለም። ትርጉም የሚሰጥህ አንተን እንዲያጠፋ አይደለም። ያው አንዱ መንፈስ ለእያንዳንዱ እያካፈለ አንደኛ ቆሮንቶስ ምዕራፍ 12 በሙሉ አንብቡ። ከዚህ ውስጥ ለአንዱ ልሳን ለምንድን ነው ከ9 የጸጋ ስጦታዎች መካከል ልሳንን ብቻ ያወጣችሁ? ለምንድን ነው በመንፈስ ቅዱስ አልተሞላውም? ለምን? ምክንያቱም ድንቅና ታምር በእጆች አይደረግም። ለምን አላልክም? ስማ፣ ታላላቅ ወንጌላውያን ታላላቅ ፓስተሮች በልሳን አይናገሩ፣ የፈውስ ስጦታ ግን አላቸው። እናንተ አስተማሪዎች ደግሞ ትምህርታችሁን አስተካክሉ። ቢቾ የሚባል ከተማ ደግነቱ አስተዋለህ 1996 ዳር እያገለገል የእግዚአብሔር ክብር ከመምጣቱ የተነሳ ከሌሊቱ 6 ሰዓት በከተማይቱ ላይ ከግሎሪው የተነሳ ህዝቡ መንቀሳቀስ አይችልም። ወደ ምሳ ሲሄድ ከመሪዎችና ከአገልጋዮች ጋር ከኋላ አንድ ልጅ ኮቴ ይለካል። መንፈስ ቅዱስ ወደ ኋላ ዙር አለኝ። ዞር እኔ የረገጥኩትን የገበያውን ዱካ አቧራውን ይለካል፣ የቀኝ እግሩን በቀኝ እግሬ ላይ ይለካል። ይህንን ልጅ ጠይቀዋለኝ። አንተ ለምንድን ነው አለኝ። ቀባ ፈልጋለሁ። አንተ የረገጥክበትን ቦታ ብረግጥ እቀባለሁ። The question of anointing የጥያቄው ብዛት ክብር እንዴት ነው የምትቀባው? ጅጅጋ ሰሞኑን እያገለገልኩኝ ሕፃናት እያለቀሱ ቤቢ ለምንድን ነው የምታለቅሰው? እኔም እንዳንተ እንዳገለግል ብዬ ነው። የ8 ዓመት ልጅ ልቡ ያለቅሳል። ትውልድ ገብቶታል። ፓስተር ኢትዮጵያ ገብቷታል። ፓስተር ወርቁ ኢትዮጵያ ገብቷታል። የኢትዮጵያ ጉዳይ መፍትሄው ቅባቱ ጋር ነው። ሕፃናት ሁሉ ገብቷቸዋል። ጥያቄው ኢኮኖሚ አይደለም። ጥያቄው ሌላ ነገር አይደለም። there is a solution። አንድ መፍትሄ አለ። that is the anointing of the Lord። የእግዚአብሔር ክብር በኢትዮጵያ ላይ ይወድቃል። ኢትዮጵያ ነጻ ትወጣለች። እንዴት እንደተቀመጥሽ ተመልከች። በጥቂቱ አደርጋለሁ። ለይችና ስበይ አትቆ የተቀባው እንዴት ነው በይ ኢየሱስ እንዲህ ብለዋል፣ ከኔ የበለጠ ታደርጋለህ። ለካስ ከንፈሬ ተቀብተዋል፣ እጆቼ ተቀብተዋል።
ኃይሌ ተቀብቷል። ለማንም ለገሊላ ለኤልዛቤል ለማንም አላስነካቸው። ጆቻችሁ ምን ሆነዋል? ምን ሆነዋል? ጆቻችሁ ምን ሆነዋል? አይናችሁ፣ ኩራችሁ ምን ሆነዋል? ጸጉራችሁ ምን ሆነዋል? ከንፈራችሁ ምን ሆነዋል? እስቲ አሜን አሜን። ችግሩ ግን ምናለው አልቻሉ አንቺ ትቀቢያለሽ በእሷ አገልግሎት። ሄሎ እመቤት እሷን ግንባሽ አይንሽን እሷን ግንባሽ ብቻ ያለሽ እሳት ይወጣች። አንቺ ፊት ደግሞ እንዴት እንደሚያበረታ ያለሽ አትቆም። አይዞሽ አትበረት። ተቀብተሻላች። እግዚአብሔር ቀብቶኛል በያት። እግዚአብሔር ቀብቶኛል። ታላላቅ የእግዚአብሔር ሰዎች ሳምሶንን ውሰዱ፣ ዳዊትን ውሰዱ፣ ሰለሞንን ውሰዱ። ጸጋቸውን የተላጩት በምንድን ነው? በዝሙት። እግዚአብሔር እጅግ የሚያዝ ነው። ከዝሙት ጋር ነው የሚያቃላቸው። በዚህ ጣት መቆጠብ የለብንም። ምክንያቱም የማን ማደሪያ ነው? ተናገሩ። የአይን ማንንን መጥቀስ የለበትም። ምክንያቱም እዚህ አይን ላይ ኃይለኛ ክብር አለ። እዚህ ነው መንፈስ የያዘው ሰው እናንተ ሲያይ ምን ያደርጋል? አይኑን ይጨፍናል። ከዛ አጋንንቱ ሲለካው አይኑን ምን ያደርገዋል? ይከፍተዋል። አይኑን የጨፈነበት ዋናው ምክንያት ሰይጣን ተውቶ ነው አይደለም። በእናንተ ላይ ያለውን ክብር ማየት አይችልም። ፊታችሁን ስለሚያበራ ነው። አይኑን ይጨፍንና ከዛ በኋላ አይናቸውን ይከፍቱና የት ነው ያለው ይላል። See, this is what I said. ይህንን ማየት አይችልም። ነገር ግን this eye and this one should be holy. ይህ ምን መሆን አለበት? መቀደስ አለበት። መቀደስ አለበት። ሁሉ ነገር መያያዝ ማለት ያቅታችሁ እንኳ ጾምና ጸሎት ውስጥ ገብታችሁ እንደገና ንስሐ መግባት አለባችሁ። እንደገና ማልቀስ አለባችሁ። በፍጹም ከተቃራኒ ጾታ ጋር አብረን እናገለግል ነው በሚል ሰበብ ከዝማሬ ጓደኞች መያያዝ አትችሉም። ምክንያቱም ተቃራኒ ናቸው። እርስ በርሳቸው አንዷን ሊመኝ ይችላል። ሌላ ነገር በመካከል ሊፈጠር ይችላል። ያኔ የክብሩ መንፈስ ከእናንተ እየተወሰደ because we are holy። እኛ ምንድን ቤተ መቅደስ ቅዱስ አሜን። ስለዚህ ነው ይህንን ሁሉ ነው የምንቀይረው። በቀይና ለማብሳችን ጡት ማሳየት አይቻልም፣ ሆድ ማሳየት አይቻልም። ምክንያቱም ቤተ መቅደስ አሜን። በማን ቤተ መቅደስ እንደባለ አምሮ ለምሳለን አሜን። ምክንያቱም እኛ የእግዚአብሔር መንፈስ አለብን፣ በቃ አለብን። ይሲ በደንብ ተቀምጡ። So you have to be very holy። መለየት አለባችሁ። ከዛ በኋላ የእግዚአብሔር ክብር ተመልሶ እንደገና ወደ እናንተ ይመጣል። ልክ ኮሪንቲያንስ ውስጥ ኮንፈረንስ ውስጥ እያንዳንዱ ሰውነታችን ይህ እግራችን፣ ሁለመናችን ሁሉ የማን ማደሪያ ነው? እግዚአብሔር ማደሪያ። የሚገርም እድል ነው። በጣም የሚገርም ጸጉር እንዴት ሊሆን ይችላል? እስቲ ጣት እንዴት ሊሆን ይችላል? እስቲ እግር እንዴት ሊሆን ይችላል? እስቲ ልብስ እንዴት ሊሆን ይችላል? ይህ እኮ ለማመን በጣም አስቸጋሪ
ዛስ ዋይ ዲስ ኢዝ ፕራክቲካል ቲቺንግ ተግባራዊ ስልጠና ያሳያቸው። ለዚህ ነው አጋንንት አጠገባችሁ ሆኖ እንትን ሲል እንጂ የተለያችሁ ስለሆነ አይደለም፣ ቤተ መቅደስ ስለሆናችሁ እናንተ ጋር እግዚአብሔር ክብር እንዳለ እግዚአብሔር በመንፈሱም እያረጋገጠላችሁ። ሰዎች አንዳንድ ጊዜ ቆይ መቼ ነው 14 ነው ሰሞኑን እኔ አላስተዋልኩም ነበር